መጽሐፍ ቅዱስ ስለ ሴክስ ያስተምራል አያስተምርም? ይኸው ድምጻችሁ ቀነሰ። ይኸውላችሁ ይሄም መጽሐፍ እኔ ሳውቀው ስለ ሴክስ በጣም ያስተምራል። ኢንፋክት ማኑዋልም ነው፣ የሴክስ ማኑዋልም። ይሄን ስል እያፈራችሁ እንደሆነ አውቃለሁ፣ ግን ሀፍረታችንን ጌታ ይሰብረዋል። ይኸውላችሁ ስለ ሴክስ ሲወራ ግን እኮ ቀን ሙሉ የምናስበው እሱ ነው አይደለም? ቴል ሚ ቢ ኦነስት ነው አይደለም? ዴይ ኤንድ ናይት የምናስበው እንደገና እንድናስብ የምንገደደው እሱ ነው አይደለም? ሶሻል ሚዲያው የሚያወራን እሱ ነው አይደል? ፊልሙ የሚያወራን እሱ ነው። ጓደኞቻችን ጋር ስንቀመጥ የምናወራው ከዚህ በኋላ ኢየሱስ ይወራል። የሱ የቅድስና ህይወት ይወራል። ክብር ይሁን። ስለዚህ ሴክሹዋሊቲ ሴክስ መሰበክ አለበት። ከዚህ በኋላ እናንተ ይህን ትሰብካላችሁ በህይወታችሁም በንግግራችሁም። እና እስቲ ቆላስይስ ምዕራፍ 1 አውጡልኝ። ቆላስይስ ምዕራፍ 1 እርሱ የማይታይ አምላክ ምንድነው? ምሳሌ ነው። በቃ ኢየሱስ አምላክ ነው። ክብር ለጌታ ይሁን። አሁን ትልቁ ጦርነት በዚህ ዘመንም ኢየሱስ አምላክ አይደለም የሚል ነው። በዚህ ጉዳይ እጃችንን አንሰጥም፣ ቢያስፈልግ እንሞታታለን እንጂ በኢየሱስ አምላክነት ላይ ድርድር የለም። እዛ ጋ ነው ጉዳዩ። ሰው የሆነ አምላክ ነው። the God man እሱ ነው የምናመልከው። ክብር ለእግዚአብሔር ይሁን። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልን። እዚህ አምላክ ካልሆነ ፈጣሪ ሊሆን አይችልም። እና አይደለም የሚታየው የማይታዩትም አለቆች፣ ስልጣናት፣ ኃይላት፣ ጌትነት ሁሉ በእርሱ ተፈጥረዋል። ክብር ለጌታ ይሁን። ወሲብም በእግዚአብሔር የተፈጠረ ነገር ነው። መልእክቱ እሱ ነው። ሁሉ በእርሱ ተፈጥረዋል። ሁሉ ውስጥ ምን አለ? ሴክስም አለ። አሜን በሉ። አትሊስት ለሞራሊ በማን ተፈጥሯል? በእርሱ ተፈጥሯል። ግን እውነት ነው። በማስረጃ ነው የምንነጋገረው። እና በሰማይና በምድር ያሉት ሁሉ ማለት ደግሞ ሁሉ ማለት ነው። አሁን እየገባችሁ ነው። እና በእርሱ ተፈጥረዋል። ከፍጥረትም ሁሉ በፊት በኩር ነው። ከዚያስ ሁሉ በእርሱና ለእርሱ። ስለዚህ አንተ ውስጥ፣ አንቺ ውስጥ፣ እኔ ውስጥ ያለ ሴክሹዋሊቲ ወይም የወሲብ ፍላጎት ለማን? ለእርሱ ተፈጥሯል። ስለዚህ ለእኔ አይደል። ይሄ ከገባችሁ ተቀደሱ አትባል። ቢኮዝ ያንተ ሴክሹዋሊቲ ባለቤት አለው። የኔ ሴክሹዋሊቲ ባለቤት አለው። በእኔ በሰውነቴ በስጋዬ ማን ያገባዋል ምናምን አይባልም። ነውር ነው። አንተ ውስጥ የወሲብ ፍላጎት ያስቀመጠው ኢየሱስ ለራሱ ነው። ሃሌሉያ። በቃ የገባው ትውልድ እየተነሳ ነው። አሜን። ለማን ነው? ለራሱ ነው። እኔ አላልኩም። ይኸው ለእርሱ ተፈጥሯል። ስለዚህ በጌታ ከሆንክ ማለት በጸጋ ከዳንክ ሲጀመር ኦሪጂናሊ እግዚአብሔር ሰውን ሁሉ በዚህ ኢንቴንት ነው የፈጠረው። አዳምን ሲፈጥር ማለት በኃጢአት ወደቀ ሰው። አሁን በጌታ ያልሆነውን ሰው በቃ ለጌታ ነው የተፈጠረው ብትለው አይገባው። ለፍጥረታዊው ሰው በክርስቶስ ተፈጥሮ በክርስቶስ ግን ላመነ አዲስ ፍጥረት ለሆነ ሰው ጌታ ኢየሱስ ወደዛ ሐሳብ ነው የመለሰ፣ ወደዚህ እውነት ነው የመለሰ። በመስቀል ላይ ከተዋጀልን አንዱ ነገር የኛ ሴክሹዋሊቲ። አሜን። ስለዚህ ይኖራል ለማን? ለጌታ። ስለዚህ እንደፈለክ አቢዩዝ ልታደርገው መብት የለም። በቃ አይ ላቭ ዩ ምናምን እየተባለ በየሜዳው ከዚህ በኋላ አይተኛም። ነውር ነው። በየቦታው ይሄዱ የለም። እስቲ የለም በሉ። Are you serious?
ይሄ አይነት ትውልድ በብርቱ በኢትዮጵያ ምድር ይፈልጋል። የሰማችሁኝ ነው? ስቶፕ urgent። ለምን እንደሆነ ነግራችኋለሁ። አሁን ባለንበት በዚህ ጊዜ ዓለም ሴክሹዋል ራይትስ ብላ ትውልድን እየሰበከች ነው። ሪፕሮዳክቲቭ ራይትስ ካማላ ሃሪስ እየተወዳደረች ነው አይደል? ሞቶዋ ምን እንደሆነ ታውቃላችሁ? አቦርሽን ኢዝ አ ራይት። እንዳውም ማይ ቦዲ ማይ ራይት፣ በስጋዬ እንደፈለኩ እሆናለሁ። ኖ ዩናይትድ ኔሽንስ አሁን ተክቶ እየሰራ ያለው ዩኔስኮ፣ ዩኤንኤፍፒኤ፣ WHO ሁሉም ተክተው እየሰሩ ያሉት ላንተ የወሲብ መብትህን ለማጎናጸፍ እየተጉ ነው። ካን ኢማጂን? በመረጃ ሳያችኋለሁ ጊዜ ከፈቀደ። ዴይ ናይት በቃ ለትውልዱ ላንተ አስበውልኝ፣ ለኔ አስበውልኝ። እኔ ሴክሹዋል ራይቴን ያጎናጸፈኝ የሰራዊት ጌታ እግዚአብሔር እኔ ውስጥ ሲያስቀምጥ ባለቤቱ እሱ ስለሆነ የሰራው ደግሞ ለማን ነው? ለራሱ ክብር ለእግዚአብሔር ይሁን። እና ይሄን ያህል ኦብሴስድ የሆኑት ነገር ቢኖረው ነው። እሺ በኔ ሴክሹዋሊቲ ጉዳይ ይሄን ያህል ኦብሴስድ የሆኑት እና ዩናይትድ ኔሽንስ በእግዚአብሔር መንግስት ትልቅ አጀንዳ ስለሆነ ነው። ስለዚህ ከዚህ በኋላ አክብረት ይይዘዋል። ምክንያቱም ዝም ብሎ ያየኛል። አክብረት ይይዘዋል። አሜን በል፣ አሜን በል። ክብር ለጌታ ይሁን። ይኸውልህ ማን ነበር ስምህ? ዳኒ። አሁን አንድ ጥቅስ ታነብልኛለህ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 15። ያው በእግዚአብሔር ቃል ነው ምንነጋገረው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 15። ቶሎ አወጣችኋል። ደስ ሲል ቻቻቻቻ ስታደርጉት ገጹን ስትገልጡ ማለት ነው። ሞባይል ጉዱ ፈላ። አሜን። እሺ ዳኒ ሊያነብ ነው። ስሙ። ሰውነታችሁ የክርስቶስ የአካሉ ብልቶች እንደሆነ አታውቁምን? አይደለም የወሲብ ፍላጎትህ፣ የወሲብ ብልትህ ራሱ ያንተ። ዳኒ ይሰማል። ይሄ ትውልድ በብርቱ ይፈለጋል። ይሄ የወሲብ ብልቴ እኔ ሳይሆን የኢየሱስ ነው። አይደለም ስሜቱ፣ ብልቱም ያንተ አይደለም። ይሄ ነው የክብር ህይወት ማለት በዴፊኒሽን። ከተኖረ ይኖር፣ የቸርች ስም አይሆን። አሁን የቸገረን ህይወት ነው። አሜን። በቃ በብልቴ ጌታ እንጂ ሌላ አይከብር። እግዚአብሔር የወሲብ ብልቴ ሰጠሽ ላንቺ አይደለም ለራሱ። እና ቀጥሎ ምንድነው የሚለው? የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላድርጋቸውን ኖ። እዛ ጋር እየተወራ ያለው የሆነ ስጋ አይደለም፣ ዝም ብሎ ስለ ወሲብ ብልት ነው ስፔሲፊካሊ እያወራ ያለው። እና የኢየሱስን ብልት ወስጄ ልተኛ ወይ ከሴት ጋር ከወንድ ጋር በፍጹም አይቻልም። ስለዚህ ለጌታ ነው የተፈጠረው። አሜን። ንገረው ለሰውነት የጌታ ነህ። አም ሲሪየስ። የኔ አይደለም ለጌታ ነው። ክብር ይሁን። ይሄ እውነት መሰበክ አለበት። ይሄ እውነት መኖር አለ።